በደንብ አዳምጠኝ ሐቢቢ። እንባና ላብ ሁለቱም ጨዋማ ናቸው ስትቀምሳቸው፣ ተግባር ላይ ግን ይለያያሉ። እንባ የሐዘን ተካፋይ ሲያመጣ፣ ላብ ግን ስኬትን ያመጣል። አንተ ተኝተህ ስራ የለም የስልክ ጥሪ አድርገኸዋል። ግን እመነኝ ቁራጭ ዳመና ግዙፍን ፀሐይ የመጋረድ ፓወር አለው። እያንዳንዱ የምታደርገው ትንሽዬ እንቅስቃሴ ህይወት ላይ ዋጋ አለው። እስልምና ሰርቶ መለወጥን የበላይ መሆንን ነው ዓለም ላይ ሼር ኮፒ ኢንክ ያደረገው። ይሄው ነው ገበያ። ወንድሞቼ እዛ እየተገደሉ እኔ እንዴት ብዬ ነው የምሰጠው ይል ነበር ሰላሁዲን አልአዩቢ። ተመልከቱ፣ እሱ የኢራቅ ተወላጅ ነው። ፈትህ ቁድስ ላይ ያሉ ወንድሞች ስለተመቱ፣ ስለተገደሉ፣ ስለተደበደቡ እኔ እንዴት ብዬ እሰጣለሁ ይል ነበር። ለእናንተ ዛሬ እንደፈለግን እየጠጣን እየበላን እየሳቅን እየተጫወትን ወንድሞቻችን ግን እዛ መከራና ግፍ እየቀመሱ ነው ያለው። አላህ ዘንድ አያስጠይቅም። ወንድሞች ምን ብለን የምንመልሰው? አላህ ሀይቃ ከእያንዳንዱ ነገር እንጠየቃለን። መጣ ሄደ ስማችን አላህ ዘንድ ዋጋ የለው። አህመድ መሐመድ ሙስጠፋ አንተ አላህ ዘንድ ሽልማት አያሰጥም። ሽልማት የሚያሰጥ ተግባር ምን ሰርተናል? ለዚህ ምን ያስቀድመናል? አስቡት፣ ያ ትውልድ እኮ ሙቶ ሁለተኛ ህይወት ቢሰጠው በአላህ መንገድ ፊዳ መሆን የሚመኝ ትውልድ ነው ያለፈው። ሁሉ ነገር ተው። ለማን ሲል ለአላህ ጥሪ ሲል። እዚህ ቦታ ላይ አንድን ሰሃባ ላንሳ፣ ሐንዘላ እብኑ አቢ ዓምር። ሐቂቃ እንደው ስለ ሐንዘላኛ ማውራት አለብን? ከባድ ነው። ብቻ ታዋቂ ሰሃባን የነብዩ አለይሂ ሰላቱ ሰላም የቅርብ ወዳጅ ነው። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ደግሞ እስልምና ሲመጣ ከሁለት ትልልቅ ጠላቶች መካከል የተፈለቀቀ እንኮ ነው። አባቱ አቢ ዓምር ራሂብ እለት በእለት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የውሸት ተራ ሰነዶችን እያወራ አዛ ያደረጋቸው፣ ብዙዎችም በጆሮአቸው ውስጥ የማይሆኑ ታሪኮችን እየነገረ ያሰቃያቸው፣ በአላህ መልእክተኛ ላይ ክፉ ቃላቶችን የወረወረ፣ ብዙ የውሸት አንጃዎችን የፈበረከ ግለሰብ ነው አባቱ። ሐንዘላ የአላህ መልእክተኛ ዘንድ መጣ። የአላህ መልእክተኛ ሆይ አላቸው፣ ፍቀዱልኝ ልግደለው አባቴን አላቸው። ምንም የለም ከእስልምና የሚበልጥ ነገር። ወዳከ ሐንዘላ ገና ወጣት ነው። የኡሁድ ጦርነት ሊደረግ ወቅቱ ሲቀርብ ሐንዘላ ጫጉላ ውስጥ እየገባ ነበር። ትዳር እየመሰረተ ነበር። የአብዱላህ ብን ኡበይ ብን ሰሉል ልጅን ያገባው ማናት? እሷ ጀሚላ። አባቷ እኮ የሙናፊቆቹ አለቃ ነው። ተመልከቱ፣ አላህ ህይወት ከሌለው ማዕከል ውስጥ ህይወት ያለውን ሰው ያወጣል። ከጭቃ ውስጥ እንቁን ይፈጥራል አላህ። በዛ ምሽት ሚስቱ ጋር ጫጉላ ቤት እንደገባ ጥሪ ተደረገ። ያ ኸይለላህ እርከቢ፣ አንቺ የአላህ በቅሎ ተሳፈሪ ተባለች። የጦርነት ጥሪ ነው ይሄ። የመጀመሪያው ቀን ግን ተጠራ አላህ ያ አዩሃ الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم። ህይወት ለሚሰጥ ጥሪ እናንተ ያመናችሁ ሰዎች ስትጠሩ እንዴት እምቢ ትላላችሁ? ሐንዘላ ባለቤቱ ጋር እንደተጋደመ ጥሪውን ሲሰማ በቂ ዑዝር ነበር አይደል? ዛሬ ነው ያገባ፣ ሚስቱ ጋር ነው ያለው። እንደው ደግሞ ትንሽ እዛ ቴምሩን እየበላ የጦርነቱን ክስተት ቤቱ ማዳመጥ ነበረበት አይደል? በጭራሽ ብድግ አለ ሐንዘላ። አንድ ጥሪ ሰማሱ። ለምን ጀናባ ሆኖ እንደወጣ ታውቃላችሁ? ይሄ ጥሪ የምን ጥሪ ነው? የጀነት ጥሪ ነው። በጭራሽ ብድግ አለ ሐንዘላ። ጦርነቱ ውስጥ ገባ፣ በኃይለኛው ተፋለመ። ወደፊት መሄዱ የምታውቁት አቡ ሱፊያን ጋር ተገናኘ። የጦሩ ጀነራል የሀገሪቱ መሪ ጋር አሉ አቡ ሱፊያን። ሰማይ ሲከፈት ሐንዘላም ሲገባ ከዛ ሲዘጋ ተመለከተ። እርግጠኛ ነኝ ይሞታል ብዬ ነው አለች። አቡ ሱፊያንን ሊገል ሲል አሰድ እብኑ አንድ ወንጀለኛ ወደ ሰይዲ ኢብራሂም ኢብኑ አድሃም ይመጣና ያ ሼኽ እኔ ነፍሴን የበደልኩ ሰው ነኝ፣ ከወንጀል ንጹህ መሆንበት መድኃኒት ንገሩኝ ይላቸዋል። እሳቸውም አሁን ከምነግርህ ነገሮች አንዱን መስራት ከቻልክ አብሽር፣ ወንጀልን እንደፈለክ ስራ ይፈቀድልሃል ይሉታል። እሱም በመገረም ምን እንደሆነ ይጠይቃቸዋል። እንዲህ ይሉታል፣ አንተ ሰው አላህን ማመጽ ከፈለክ ፈላ ተአኩል ሚን ሪዝቂሂ፣ ከሱ የሆነን ሪዝቅ አትብላ። ሰውየውም እየደነገጠ ከአላህ ያልሆነ ሪዝቅ አለ ወይ ይላቸዋል። በመቀጠልም አላህን ማመጽ ከፈለክ ከሱ ከሆነችው ምድር ወጥተህ ወደ ሌላ ሂድ ይሉታል። እሱም ለአላህ ያልሆነ ምድር አለ እንዴ ይላል። ቀጥለውም አንተ ሰው አሁንም አላህን ማመጽ ከፈለክ አላህ ወደ ማያየህ ቦታ ሂድ ይሉታል። አንገቱንም እየደፋ ያ ሼኽ የአላህ እይታ የማይደርስበት ወዴት ይኬዳል ይላቸዋል። በመጨረሻም የሞት መልአክ ነፍስህን ሊወስድ ሲመጣ ትንሽ ጠብቀኝ ተውበት ላደርግ በለው ይሉታል።
የተደናገጠውን ሰው እያዩ የአላህን ሪዝቅ እየበላህ እየጠጣህ በሱ ምድር ላይ በእይታው ስር ሆነህ ሞት የመጣ ጊዜም ጠብቁኝ ማለት ሳትችል እንዴት ብለህ አላህን ታምፀዋለህ አሉት። ይህም ሰው እያለቀሰ ወደ አላህ ተመልሻለሁ፣ ካሁን በኋላ በወንጀል አልዳፈረውም አላቸው። ሷሊሆች የሚበዙበትን ቦታ እንዲጠቁሙት ጠይቋቸው ከነሱ ጋር ሊያሳልፍ ጉዞ ተነሳ። በዚህ ታላቅ ሼኽ ምክር እኛም ብንመከር ምንኛ ያማረ ነበር። اللهم صل على زين الوجود። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሳለ። ይሄን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ለኢትዮጵያ እስልምና ጉዳዮች ምክር ቤት ወይም መጅሊስ አድርሱልኝ። እዛ አካባቢ ያላችሁ ሰዎች ለመወረፍ ምናምን ለመተቸት አይደለም፣ እዛ አቅሙም የለኝም። እዛ ጋር ትልልቅ አሊሞች የተቀመጡበት ቦታ ስለሆነ ለመተቸት አይደለም። ግን ይሄ የአክሱም ጉዳይ ከኢትዮጵያ እስልምና ጉዳዮች ምክር ቤት ወይም ከመጅሊስ አቅም በላይ የሆነ ይመስለኛል። ከመጅሊስ አቅም በላይ ብቻ ሳይሆን ከመንግስትም አቅም በላይ የሆነ ይመስለኛል። ምክንያቱም መንግስትም የራሱ አጃ ላይ ነው፣ ምርጫ ምናምን የሚባል ኬዝ አለ። ያቺንም ምናምን ለማድረግ ይመስለኛል ይሄ ረብሻ እየተነሳ ያለውና ይሄ ጊዜ እስኪያልፍ ድረስ እዛ አካባቢ ያለው ስላ የለም እየታመሰ እና እንደ አራዳ ልጅ ጉዳዩ ወደ ጀሊሉ ይወሰድ እና የሆነ እኮ አሁን አክሱምን እያመሳት ያለው ቡድን የሆነ ታይም ላይ አዲስ አበባም ነበር። ከዛ ግን እኛን ነካና በቃ ለጀሊሉ ሹክ ተባለ። ለጀሊሉ ወዬ ተባለ። ግማሹ ጨረሪም ታው ምንም ታው ሳይታወቅ ወደ አኬራ ሸኘን። ግማሹ ደግሞ ከነክላሹ ዋሻ ውስጥ እንደ እንትን ደርቆ ነው የቀረው። ያ ሁሉ በዱዓችን የመጣ ነው እና መጅሊስ እንደ መጅሊስ ሁሉም መስጂዶች ላይ ሰላተል ኸውፍ ሰላተል ሐጃ እንዲሰገድ ያድርግ ይዘዝ እና ሁሉም መስጂድ ላይ አሚን አሚን እንበል። በቃ እንዳራዳ ልጅ በቃ እና አላሁም መንሱር ሙስሊሚን ምናምን ይባል። በቃ የሆነ ምናምን ጉዳይ ወደ ጀሊሉ ይወሰድና ጀሊሉ መፍትሄ ይሰጠናል። እስኪ እና መጅሊስ እንደ መጅሊስ መስጊዶች ላይ ዱዓ እንደዚህ ሰላቶችን ይዘዝና ይሰገድበት ለማለት ፈልጌ ነው ይመስለኛል። እንደዛ አንድ ጊዜ የኛ ውድ ነብይ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀማምጠው ሳለ በጣም ተክዘውና ባዘና አንደበት እኔ እኮ የሆኑ ህዝቦች አሉ ኢማናቸው በጣም የሚያስገርመኝ እነማ ይመስሏቸዋል ሲሏቸው ሰሃቦችም እርስ በርስ ተመካከሩና ይህ ረሱላችንን ሰለላሁ ዐለይሂ ወሰለም ሊያስገርም የቻለ ኢማንማ የመላእክቶች ኢማን መሆን አለበት ሲሏቸው የመላእክት ኢማንማ እንዴት ሊያስገርመኝ ይችላል? ምክንያቱም እነሱ እኮ የአላህን ሱብሓነሁ ወተዓላ ተአምር በግልጽ የሚመለከቱ ፍጡሮች ናቸው አሉ። ከዚያም ሰሃቦች አሁንም ተመካከሩና ታዲያ የነብያቶች ኢማን ነው እንዴ እርሱን ሊያስገርሙት የቻለው ብለው ጠየቋቸው። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም እነሱ ላይ ወህይ ወርዶባቸው አላህ ሱብሓነሁ ወተዓላ በግልጽ ተአምራቱን እያሳያቸው ሳለ የነሱ ኢማን እንዴት ሊያስገርመኝ ይችላል? ታዲያ ያ ረሱላህ የኛ ኢማን ይሆን እንዴ የሚያስገርሙት? ምክንያቱም እኛ እርሶን አይተናል፣ እርሶን አግኝተናል፣ ትልቅ በረካ ወስደናል አሏቸው። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ? የናንተ ኢማን እንዴት ሊያስገርመኝ ይችላል? ምክንያቱም እኔ ላይ ወህይ ሲወርድ በአይናችሁ እየተመለከታችሁ ከኔ ጋር ቁጭ ብላችሁ ብዙ ተአምራቶችን እያያችሁ አይደል እንዴ? ሰሃበቶች መገመት አቃታቸውና ያ ረሱላህ ታዲያ እርሶን ሊያስገርሙት የቻለው ኢማን የነማ ኢማን ነው ሲሏቸው አይናቸውን ባያቀረበ ከልባቸው ፍቅር እየተንተከተከ ከኔ በኋላ እኮ ህዝቦች ይመጣሉ እኔን ሳያዩኝ በኔ የሚያምኑ በኔ ፍቅር ልባቸው በጣም የሚጎዳ ሰዎች ይመጣሉ አሉ። ሱብሃንአላህ። ሰሉ ዐለል ሐቢብ اللهم صل وسلم وبارك عليه። የአክሱም የሙስሊሞች ጉዳይ ብሎ ሲጀምር አንድ ሰው እስክሮል ማድረግ ያ አኺ ወዴት ይሄድን ያለን ሁሌ አጀንዳ ሆነ አይሰለችም እንዴ ይልሃል አንዳንድ ሰው። ያ አኺ አንተ ያለህበት ከተማ ሰላም ስለሆነ በልተህ ስለጠገብክ በሰላም ወጥተህ ስለገባህ የወንድሞቼ ጉዳይ የት ደረሰ ብሎ ቢላሂ አለይክ አያሳስብህም? ልክ የአክሱም ጉዳይ እስክሮል ማድረግ ያ አኺ ዱዓ ለምን አታደርግላቸው? ለምን በደንብ አትይላቸው? የወንድሞቼ ጉዳይ ቀደምቶች እኮ አይደለም ሀገር ውጭ ላሉ ወንድሞቻቸው ያዝናሉ፣ ይተክዛሉ፣ ይጨነቃሉ፣ የሚያደርጉትን ሁሉ ነገር ያደርጋሉ። ለእናንተ የአክሱም ብሎ ሲጀምር እስክሮ ያ አኺ አላህን ልንፈራ ይገባል። አሁንም አንረሳውም። የሚመለከተው አካል ነገ ከነገ ወዲያ ሲል ኦፕሬሽን ሊያደርገው ይገባል። ቪዲዮውን በኃይለኛው ሼር አድርጉ። የቁርአን ቪዲዮ ሲመጣ ቶሎ ስክሮል የምናደርገው እላችን ያለው ሸይጣን ድንብር ስለሚልኩ እስቲኛ ደግሞ ዛሬ እናደናብረው። ላይክ ሼር በማድረግ ቁርአን እንስማ። ሙሉን ጨርሱ። ቢስሚላሂር ረህማኒር ረሂም سورة أنزلناها وفرضناها وأنزلنا فيها آيات بينات لعلكم تذكرون
الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة في دين الله إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين